አርጋቸው አረጋቸው እርገጠው እሺ እናንተ እየስቀጣችሁ زي بيتال واو 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 دس واو ايش فيلش تمام هلاليه هلالنا سمي ساره وندمي جمرش ايش بيتا اي او سمي ጸጉርሽን ከዚች ግልጥ አርጋትና ቤታ አይ እየተናገርኩ እኮ ነው ውዴ አይሰማም እንዴ እኔ አማርኛ ከዚህ ጀምረሽ ሙሉ ተቀብ ሙሉን እንዳይዘጋብሽ ልቅልቅ ብለሽ ውጥት በይ እንደዚህ ያንቺ በጣም ቀላ ሂጂ እንዳታጭበረብሪ ናይ ናይ በዋንዳ ቀላቂ ናይ ናይ ውጪ ለምን አይዘጋም አካውንትሽ ምን አገባኝ ተለቀለቅ ደግሞ ማዝንላት ከግማሽ ጀምረሽ ተቀቢ ተቀቢ አፍንጫሽ የማን ነው ፍንጫ የማን ነው ይሄም የማን ነው አንገትሽን ሙሉ ያንቺ ነው አፍንጫ ይወሰዱ ቁጭና ተቀመኝ ሸክሙ የተረፈኝ ይሄው አይገ ማይ በርበሬ ነው ማይ ሄለ ማይ በርበሬ ነው ማይ እናቴን ምሽተን በርበሬ ነው አንቺ ያለ አላት በርበሬ ማለት በቃ እናቴን ምሳን ካለች አምናታለሁ ጋይስ ሂዱ ሂዱ ኧረ ወይኔ ወይ አንቺ ተቀበልሽ እኔማ አስለቅቄው በእንትን ሲለበልበኝ አስለቅቄ እንጂ ጡትሽ ነው እስከ ጡቴ እስከዚህ የጡቴ ስንጥቅ ድረስ ነው ተቀበል ከፍታቱ በምን ተቀበልሽ ማለት ነው በፊትሽን በደም ተቀቢ በደም ይሄ ሄለ የኔ ኩስታውን ድረስ አለቀቀሚ በፊት ሄለ አስለቅቄው ራሱ ይከለሩኒ እቺ ልጅ በእንጀራ አርጋ ላይ ነው እንዴ ወይ በእንጀራ ላይ ነው የኔ እናት ልትበይኝ ነው እንዴ ሳንዱች አርገሽ ሂጂ ዋይ 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 በደንብ ተቀቢ በደንብ ኦኬ ማ ተቀቢ ሄለ ደም እንዳታፈ ተቀቢ በደንብ ተቀቢ በለቢታ እስኪ አሳይኝ መቢት ኦኬ በዚህኛው በቃሽ ይሄኛው በቃሽ በዛኛው ዋይ ተቃጽና ወይኔ ገብርኤል በርበሬ አፍጫይ በርበሬ አዎ ያንሳል እንዴ ያንሳል እሷማ ለምን ታረጋለህ መቢት አሁን እንጂ የኔ ያክል አላደረግሽም አራጋለሁ ጌታን ይለሙች ሪከርድ ላይ ይሄ ታውቂው ለቁጥሩ ለዛ ነው ሉል ያዝላት እጄ ልታጠባ ስልኩን ይዤ እንድወርድ መታጠብ አይደለም ልንገርሽ እንዳትታጠብ እና በምላሱ ሲክ በፔፐር ታወር ወይ በሶፍት እንደዚህ ጥር ቀርቂው እንዳልኩ ይሄውላ ምንሽ ነው የጠረኩበት አይን በእናቷ አምናለች አትዋሻ በእናቷ አምናለች ጋይስ እንዴ በእናትማ የማለም የውሸት እናትማ ማለት ነው እናቴን እንሳኝ ብላለች ተፈልፋል ወይኔ በርበሬው ገደለኝ ጋይስ ማርያም በርበሬው ገደለኝ ወይኔ እናቴ በርበሬ ገባብኝ ወይኔ ማርያም በርበሬ ገባብኝ ጋይስ ፈሪው ቆይጫ ወረዱ ቀውጥ መሰልኩኝ ወገኖቼ ወይኔ እናቴ ትሪፍ እኔ ቃል የለኝም እኔ ምን አባት እንደማለት በፊት ወይኔ ጋይስ ምን ታሪክ አለ ለበለበች ውጪ ታሪክ ቢስ እዳች ነው ውጪ ታሳየኛለሽ እኔ ፖሊሶች ምን ተላለፍበት ለኛ ያሳየኝ ኮሪደር ላይ እንትን ላይ አንድ ሜት ላድርግሽ ጋር ተቃጠልኩ አንዴ ወይኔ እናቴ ኧረ እንደው ይሄ በርበሬ እንደው መቼም ወይኔ አፍንጫ ይስገባ እኔ ነኝ በርበሬ የምቀጣው እነዚህ ሰው በርበሬ አይደለም የሚቀጡት አይ ቲንክ ፊልተሯ ነው እንደዛ ያደረገው ከለሩን በርበሬ ይመስለኛል ግን አንተ በርበሬ ግን አይመስልም ውዶቼ በጣም ቻንክ እንዴት ነው ውፍር ያለ የኔ እኮ በርበሬው እኮ በቃ ልሙጥ ያለ ነው እንደዚህ ነው ይበጠበጣል የሷ ሁሌ ለምንድነው እንደዚህ ውፍር የሚለው ለምንድነው ጋይስ የሚወፍረው ታስረዱኛላችሁ ዋይ ወገኖቼ
ባንካር ነው መሰል አርፈሽ ማታ እኮ ነገዋለሁ። ማርያም እየተቃጠልኩ 30 ጊዜ ሂጂ። ብድሩን ያልመለሰ ልጅ እንዳይወለድ ብድሩን መልሻለሁ። ጊፍቱ ባይሰጠኝስ? ና አብራልን ቀርብ ወደን ያስጠጋው። እሺ አልታያችሁም። ሄለ ውጪ ነው ወይ? ሄለ ውጪ ነው ማይ? አረ ይኸውልሽ አስፋልት ላይ እመቤቴ። እሺ ሂጂ። አራንሽ እንዴ? እሺ ለነገሩ ያይላችሁ መሬት ነው። ቤተሰብ ናችሁ። ሂጂ ውዴ፣ ቤተሰብ ናችሁ። ከዚህ በፊት ተሰሽዋል። አይከዳሽም፣ መሬቱ አይከዳሽም። ሂጂ 30 ጊዜ ተንከባለ። ሂጂ። ቅስቃሴ ነው አባት፣ በጣም ነው የሚቀሰቅሰው መሬቱ። ጋይስ እኔ እኮ የዘነበበል የማንም መተላለፊያ ላይ እኮ የርኩ 30 ጊዜ እንደኔ ስሚ ግልብጥ እያልሽ እንጂ እንደዚህ አንድ ሁለቴ ቄጥሽን በዚህ እያገላበጥሽ በቀኝ እያደረግሽ ወጥጊው አይታይም። ችግር የለውም። ይታያል ማለት ነው። ታንተ ይታያል እና ዝም ትላለህ። ምን ያርግሽ እሱ? ምን አርግ ነው የምትይው? ተንከባለይ ዝም ብለሽ በደምብ ነው የምትቀጣው። ሄለን ስትንከባለይ ማርያምን ነው የምልሽ። እንደኔ የኔ ሙሉ ሰውነቴ የታየ ነው። ጢዳ አልቀረ ምን አልቀረ ይቀሰቅሳል። የሆነ ጃኬት ነገር ስጠኝ ወይ የሆነ ገንዘብ ስጠኝ፣ የሆነ ጓንት ነገር እጄ እንደዚህ ስነካውንት እንዲለኝ ማርያምን ጋይስ እጄ ማለት የበርበሬው ለምን በዚህ እንደሸፈንኩ ታውቃላችሁ? ይሄ ጉልበቴ ተልጦ እመቤቴ እንዴት እንደሚያም መሬቱ በጣም ነው የሚያመው፣ ይከዳል። አንቺ ቶሎ ብለሽ ተገለባበጪ። እሺ ቤት አቋ እንዲጠብቀኝ ነው። እሺ አብራው ቲያት የሚል ካለ ጤና ያሳስበኛል። ቲያት የሚል አለ እንዴ? ቲያት የሚል አለ? ሚል መቼስ አይኖርም። ሚል አይኖርም። ቲያት የሚል አይኖርም መቼስ። እናንተ እኮ አታረጉትም አይባልም። እናንተ አታረጉትም አይባልም። ታረጉታላችሁ። እናንተ እኮ ታረጉታላችሁ። ደፋሮች አንድ ወይኔ ሄለን ስሚ፣ እንደዛ አልተንከባለልኩም። እንደዚህ እየተገላበጥሽ ነኝ። አንድ እዛው ነው የምትይው። 30 እንደዛ አልቆጣችም። እየተገለባበጥሽ በደምብ ሂጂ። ተራራ ቁጥሬ ንጥር ልበልበት። ሂጂ አንድ ቀጥያውን በስነ ስርዓት ተገልበጥ። እሺ 5 ብለን ይዘልሻል። 5 ብለን ይዘልሻል። ሄለን በደረስሽ እንደዛ ሰጣፍ ልንገርሽ። ኦኬ ላስረዳሽ። 10 አንቺ አታፍሪም? እንደ 10 ትላለሽ እንዴ? 5 ስሚ ሄለን፣ እንደዚህ በደረስሽ ስትሆኚ በዛኛውም ተገልበጭ። አሁን እንደዛ ነሻል። ተገልበጫው እንደዛ በጀርባሽ ሙሉ በሙሉ ተገልበጭ። አዎ እንደዛ። ወደዚህም ስመጪ እንደዛ ሂጂ። 8 ሂጂ። ተገልበጪ ሄለን፣ ተገልበጪ። ይገልብጥ ላይ ወደዚህ ሙሉን የስ እንደዛ የስ ሂጂ። የስ ሂጂ። 11 ሂጂ። 11 ሂጂ። በረዶ ሆነ። ቶሎ በይ። ቶሎ ቅጥን ያለሽ ቅጣት። ቂጧ ከብዷት እኮ ነው እናት። ሂጂ 12 ጎበዝ። እንደዛ ተንከባለይበት። ወይኔ ሜዳሬ ግን ሰው ልጅ በሽታ እኮ ነው። ቶሎ በይ ፍጥን በይ እናት። 12 መብራቱ ጨለማ ነው። 13 ሂጂ። ያማችሽ ነው 13 ማርያምን 14 እዛ ስትደርሽ ነው የሚቆጠረው። እንደኔ ማርያምን አይደለም እርሽ ሄለን የምንቆጥረው እዛ ደርሰሽ 1 እዚህ ደርሰሽ 2 እኔ እንደዛ ነው የቆጠርኩት። ሂጂ አታጭበርብሪ። 16 ተግፍሪ ሄለን ማርያምን እዛ ስትደርሽ 1 17 ወደዚህ ስትመጪ 18 ወንድም ሰው አለፈ። ቆይ በሽታ ነው የምልህ። ወደ ሰዎች ናቸው እንደ ያሉ 18 ሂጂ። 19 ጎበዝ።
10 ይቀርሻል። አሁን ዳሙና ተገልበጭ ሂጂ። ምን ያዘነችልኝ 21 22 አይዞሽ። ወይ እናቴ ገብርኤል እኔ በቃ አቅም አለኝ። ሂጂ ሴትዮ 23 ኧረ ልውል አትጨምር 23 25 ላይ ያት እሱ ይሄ ነው። እኔ 30 ጊዜ ስንገባልልኝ ነበር ፖሊስ እዛ ተገትሮ ተያት የምትሉ ሂጂ ሂጂ። ሁለት ነው የቀረ የመጨረሻ ቆይ ልብሴ ወይኔ ማርያምን ጋይስ ማርያምን የኔ ብርሃን አለው። ፖሊስ በነበረበት 30 ጊዜ እኮ ነው የተገለባበጡት። እናቴ ትሙት እኔ ትሬፍዬ የኔ ፍቅር የኔ መልካም ማርያም በጣም ነው የማመሰግነው። እግዚአብሔር ይስጥክ። ብድሬ መልሳል። ብድሩን ያልመለሰ ልጅ አይወለድ። እኩል ነው ያሸነፍነው። እኩል የተቀጣጣን እኩል አይነት ቅጣት ነው የተቀጣጣን። እኩል አይነት ቅጣት በርበሬ አህቃሽ ገባ። እግዚአብሔር ያያታል እንግዲህ በእናቷ ምላለች በርበሬ ነው ብላ እንግዲህ እግዚአብሔር ያያታል። ወይኔ በርበሬ አፍንጫሽ አይ ሞትኩኝ እኮ አልተረፍኩም እኮ ወይኔ ሄለን አይዞሽ። እንዳታስወጪ ቆይ አንዴ እንዳታስወጪ አታስወጪ። ቆይ አንዴ ፈልጌሽ ነው ማርያምን ፈልጌሽ ነው። አንድ ቤስት ኦፍ ትሪ ፀጉር በመቁረጥ እንጫወት። ስሬፍ እንትኑን ይላጫል። ገስት ገብቶ ታስላጭልኛለሽ ብለህ እያየ ነው ትላጫለህ። ስሬፍ ልግባው አንተ በእኔ እንግዲህ ቆይ አንዴ ላጨልላት ብያለን እንዴ እንትን ያልኳት ይሄ ለእንትና ወይ ዘንድሮ ወይ መድኃኒዓለም ጋይስ እኔ ሳሸንፍ ሁሌ እነዚህ ሰዎች በረካታቸውን ያጡ ሁሌ እኔ ሳሸንፍ ሁሌ አሁን ከዜድ ጋር ቢሆን ትጫወት ነበረ። እኔ አምኜበት አይደል እንዴ ለምሮ የሚፈሩኝ ማሜም ሁለተኛ መቅጠም አይፈልግም። ለበለበችኝ አለ ከትናንት ወዲያ ቀጠቀጥኩትኝ አባረርኩትኝ። አስቡት እንግዲህ ጋይስ አስቡት። አይሁን በርበሬው አፍንጫዬ ውስጥ ገብቶ ነው የለበለበኝ። ለምንድን ነው የሚፈሩት ጋይስ? እኔ እግዚአብሔርን ትሬፍ አልጻፈ ሼር አላረኩለት እመቤቴን ድንገት ነው የመጣው። ይኑር አይኑር ራሱን ያው ማቆት ታሪክ የለም ግን አውቄ ላበሳጫት ነው ያልኳት። ወይኔ በስመ አብ ወወልድ ወመንፈስ ቅዱስ። ጉንፋን ያዘኝ ጉንፋን በርበሬው አፍን እኔ እናቴ ትሙት የሆነ ነገር ነው ገላቸው የሚቀቡት በርበሬ ነው። ግን ጋይስ በርበሬ ነው ናችሁ። ሴትዮ አነቃለሽ አትውጭ ልነግርሽ ነው የጠራሁሽ። ሄለን ሙጭ ሄለን ተነጋግረን ነው እንደዚህ ልጃቸው ነው ነግራችሁ አትናገሪ። ከቅዝቃዜው በላይ ያቀጥልኝ ነው። ቆይ እስኪ አንዴ ተረጋጊ። ሄለን በርበሬ ነው እውነት ተናገሪ። ቤታ እኔ እኮ አፍንጫዬ ተዘጋ እናቴ ትንሽ እኔና አንቺ እሺ እኔም ፈርተሽኛል ላይ ነው አውቃለሁ። እኔና አንቺ ሆነን ዮናታና እንትና እንቅጣማቸው እኔና አንቺ ሆነን አብረን በቲም ማርያምን እኔ በቃኝ። ይኸው ትሬፍ ይኑር አይኖር እግዚአብሔርን ዝም ብለን እንዲተነጋግረን ነው። ስሚ እንዲተነጋግሬ ነው አውቄ ሄለን እናበሳጫት ብዬ ነው እግዚአብሔርን እንደዛ ያልኩሽን በፀጉርና እንጂ ነገ ቤታ ወይ ነገ ትሬፍ ትፈልጓል ላንቺ እየሰጠሽ 100 ጌም እቀጣለሁ። እሱ በቅቶት ባንኩን ጨርሶ እስኩት እናቴን እንሳኝ ይሄንን ባልቀጣ ያሬድን ጥሪው ያሬድ ገስት ገብቶ እዚህ በኋላ ጌም ላይ አልሳተፍም ብሎ አዋጅ ተናግሮ ሄዷል እዚህ ቤት። ያሬድ የለም። ያሬድ ቢሆን ደግሞ ላንቺ ነው የሚሰጥሽ እንጂ ለኔ አይደለም። ያንቺ ጊፍተርና የማሚ ጊፍተር ለእቺ ሴትዮ 5-6 ሂዱ ጋይስ ሽጥሯቸው 5-6 አንበሳውን ቀምሳ እኔ አንድ አንበሳ ያልቀመስኩት ጋር ነው የምትፎካከረው። አንድ አንበሳ እኔ ትሬፍዬ እኔ እግዚአብሔርን ቃልኝ በቃ የሆነ ክብር ነው የሰጠኝ። እግዚአብሔርን አስከበርከኝ። ክብር አልሰጠሽም። የሆነ ክብር አለ 450 ላይ ቁጭ ብዬ ስናይፕ አላደረገኝ።
የመጀመሪያው በስንት ነው ያሸነፍኩሽ? በስንት ነው ያሸነፍኩሽ? ለምን 9 አንበሳ ስናይፐር አደረገም? ለምን 9 አንበሳ አይደረግም እኮ ስሚ፣ ኒግማ ያለ እኔ 300 ሺህ ደርሼ ነበር። አንቺ 400 ሺህ እሱንም በትሪፕል ሄድሽ። ያንቺ እኮ ትሪፕል ተቆጥሮልሽ እኮ ነው። ትሪፕል ኧረ በእናትሽ አንደኛው ብቻ ነው የመጀመሪያው ትሪፕል ላይ ሰጠሽ። የመጀመሪያው ሰጠኝ፣ ከዛ አልሰጠኝም። ያንቺ ግን ሁለቱን ኖ ሁሉም ትሪፕል ላይ ተሰጠሽ። እንደውም እኔ የመጀመሪያው እግዚአብሔር አልሰጠኝም። ትሪፕል አልሰጠኝም ብዬ አበድኩኝ። እግዚአብሔር እኔ ለምን ትሪፕል አልሰጠኝም ብዬ አብጃለሁ። ትሪፕል ላይ ነው የሰጠሽ 200 ሺህ አልሰጠኝም። በቃ የራሱ ጉዳይ ገደል ይግባ። በቃ አንቺም ገደል ይግባ። ያ የሚሰጡሽ ሁሉ ገደል ይግቡ። ጠላታቸው አትከራከሪ። ግን አንተ እኮ የምትከራከረኝ ለበለበልኝ እኔ የምተለበለብ። እሺ ስም እናስገባቸው። አሁን ሻወር አትውሰጂበት። በዚህ ላይ ደግሞ ይቀጡናል። ሄለን እንዴ ታውቃው ነው የሚያቃጥለው። በቤት ይከራው አፍንጫ የተደፈነ እናቴ ትሙት። አይወጥ መስዬ አትጣጥቂ። ዝግ ነው ጋይ፣ ዝግ ነው። እሺ ዝግ ነው። ክፈት በሉት። ዝግ ነው። እሺ እኔ ምን ላድርጋቸው? ቆይ አንዴ ሽልፈታለሁ። የኔ ፊቴ ግን ተቃጠለ። እመቤቴን ፊቴ ተቃጠለ። ታጠባ እንዴ? ኧረ ይሄን በርበሬ አንድ ቀን ይገለኛል። እግዚአብሔርን ማን ናቸው ጋይስ? ማን ናቸው? እንታጠብ ህምት ቤታ ታጠቢ በእናትሽ። እሱን በርበሬሽን ከምርሽ ነው። ሰውሽ እንዳታስገቢ። 3 ከሆነን እኛ 2 ነና። እንዴት ነው የምንሆነው? ቤታይ ሷ እኔ ምን አውቄ። በእናቷ ምላለች በርበሬ ነው ብላ። በእናቷ ምላ መቼስ መድኃኒዓለም ያያታል። ምን ላድርግ እኔ? እግዚአብሔር ምስክሬ ነው። እኔ በርበሬ ነው በርበሬ አይደለም ነው የሚሉ ገደል ይግቡ አይደለም የሚሉ ሰው ለምን መሰለሽ? ሄለን አንቺ ወፍራም ስለሆነ ነው። ወፍራም በዚህ ይመስለኛል። ጨመርሽኛ እንዴ? እኔ ነኝ እንዴ ወፍራም እንደሆነ ያደረኩት? ሻንዴ ልታጠብ በቃ ቲሸርት